ሰላም ቤተሰብ በዛሬው ቪዲዮ ይዤላችሁ የመጣሁት ስለ አሬ እና ፈንክሽን ነው። አሬ እና ፈንክሽን እንዴት ዲክሌር እናደርጋለን፣ እንዴት እንጠቀማቸዋለን የሚለውን አሳያችኋለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቪዲዮን ከወዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አሁን ቀጥታ ወደ ኮዳችን እንገባለን ማለት ነው። አሁን አሬ የምንለው ነገር አለ። አሬ የምንለው ምንድነው? አሁን እዚህ ጋር ይታያችኋል ከሆነ እዚህኛው ኮድ ላይ 3 ቫር ብዬ ተጠቅሜያለሁ። ኤምኬኤል ብዬ ተጠቅሜያቸዋለሁ። እነዚህን አሁን አሬ የሚባል ነገር ባይኖር እያንዳንዱን ኮንሶል ላይ የሄድኩኝ ኤምን አሳየኝ፣ ኬን አሳየኝ፣ ኤልን አሳየኝ ልለው ነበር። ግን አሁን አሬ ስላለ ለዛ አለውም። ልክ እንደ ቫር ነው የምንጠቀመው። ለሱም ቫር አሬ ልበለው እኔ ስኳልስቱ ስኩዌር ብራኬት ነው የምንጠቀመው። ስኩዌር ብራኬት ነው የምንጠቀመው። ከዚያም እዚህ ጋር ያሉትን እዚህ ውስጥ መዘርዘር ማለት ነው። 12 ኮማ 33 ኮማ ጂስ ከዛ እነዚህን ኮንሶል ላይ ጠራቸዋለሁ ለማየት ማለት ነው። ኮንሶል ኔትወርክ አሬና ሳይኝ ከዛ እዚህ ጋር መጥቼ ኢንስፔክት ብዬ ይሄው እዚህ ጋር መጥተዋል ማለት ነው። 3 አሬ ነው ያለ 3 ኮድ ነው ያለው አንዱ አሬ ውስጥ 0 1 2 እነዚህ ደግሞ ኢንዴክስ ይባላሉ። ከመጀመሪያው ጀምሮ ከ0 ጀምሮ እየሰጠን እየጨመረ ይሄዳል ማለት ነው። ይሄ ስለ አሬ ነው። ቀጣይ የምናየው ስለ ፈንክሽን ነው። ፈንክሽን የምንለው አንድ ቦታ ላይ አንድ ስም ጠርተን ብዙ ነገር እንዲያመጣልን የምንፈልግበት ነገር ነው። እሱ ደግሞ በኤግዛምፕል ላሳያችሁ። አሁን እዚህ ጋር ኤክሰርሳይዝ አለ። የመጀመሪያው ጥያቄ ምንድነው? ራይት ፈንክሽን ኮድ ኪዩብ ዛት ቴልስ ኤ ኪዩብ ኦፍ ኤ ጊቨን ነምበር ይላል። ስለዚህ ፈንክሽን ኪዩብ የሚባል ፈንክሽን አለን። እዚህ ጋር መሀል ላይ ደግሞ የምንሰጠው ፓራሜትር አለ። በኋላ እንዲያባዛልን ኪዩብ እንዲያደርግልን የምንፈልገው አንድ ስያሜ እንስጣ። ኤን ልበለው እኔ። ከዛ ከርሊ ብሬስ እንከፍታለን። እናስቀምጥለት ፎርሙላውን እኔ ለምሳሌ ስም ላውጣለትና ኪው ልበለው። ከዛም ኪው ኢኳልስ ቱ ኤን ታይምስ ኤን ይሄኛውን በቫር ላስቀምጠው። ቫር ይሄን ላስቀምጠው በቫር። ከዛ አሁን ምንድነው የምፈልገው? በኋላ መጥቶ ለሚፈልገው ሌላ ቁጥር አስገብቶ ኪዩብ እንዲያደርግለት የሚፈልግ ሰው ከመጣ ይሄ ነገር ሪተርን እንዲያደርግ ሪተርን እንዲያደርግ አዘዋለሁ ማለት ነው። ከዛ በኋላ አሁን እንወጣና እዚህ ጋር የኤንን ዋጋ እናስቀምጥለታለን። ኤንን ለምሳሌ ስንት ልበላት? 3 ልበላት። ከዛ በኋላ ኮንሶል ሎግ ላይ እንጠራዋለን ማለት ነው። ኮንሶል ሎግ ከዛ 3ን ኪዩብ አድርግልኝ ልበለው። ኪዩብ 3 ከዛ አሁን መተን ይሄው እዚህ ጋር 3ን ኪዩብ አደረጋለኝ ማለት ነው። እዚህ ጋር 27 አመጣ። ሌላ ቁጥርም ደግሞ አስገብተን ቼክ እናድርገው። 125 ኪዩብ አደረጋለኝ። ስለዚህ እዚህ ጋር አሁን ሪተርን ይሄኛውን ኮድ ይሄኛውን ፎርሙላ ሪተርን አድርግልኝ ስላልኩት ሌላም ሰው መጥቶ ሌላ ቁጥር ቢያስገባለት ሪተርን ያደርግለታል ማለት ነው። የዛሬው ቪዲዮ ይሄን መስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ።